እሺ ድንብላል ስራ ይዘሻል እንዴ? አይ ምን ነው ጋሽ የሚፈልጉት ነገር አለ? አይ ምንም አልፈለኩም። እና ለምን መጡ? አይ ምንም አልፈለኩም። ዛሬ ግን እንዴት አልደነገጥሽም እንዴ? ለምን እደነግጣለሁ እንዴ? ማንንም በሌለበት እዚህ ኪችን ድረስ ስመጣ ነው። አይ ከዚህ ቀደምም ከአንዴም ሁለት ጊዜ በልቤ ስላማሁት እስካሁን ይጸጽተኛል። ስላመንሽኝ በጣም አመሰግናለሁ። ግን አንድ ነገር ላናግርሽ ነበር የመጣሁት። ምንድነው ጋሽ? ለሚላት የነገርሻትን ነገር ነግራኛለች። ለትዬ ምን ነገርያቸው ነበር? ስለ ባዩሽ የምታውቂውና። ታዲያ እሱ ምን ፈልገው ነው? ይኸውልሽ ድንብላል የምታውቂውን ሁሉ ለፖሊሶች እንድትናገር ይፈልጋሉ። አቡዬ አባቴ ድረሱልኝ። እኔ ፖሊስ? አዎ ባዩሽ እንድትቀጣ ያንቺ እርዳታ ደግሞ በጣም ያስፈልገናል። እንዴ ማለቴ እኔ ምን ማድረግ እችላለሁ? ይኸውልሽ ለፖሊሶቹ ያየሽውን ሁሉ መንገር፣ ፍርድ ቤት ቅረቢ ካልሽ ደግሞ እሺ ብለሽ መቅረብ። ኧረ ጋሼ እኔ በፍጹም እንደዚህ አላደርግም። እንዴ ለምን ድንብላል? ይቅርታ አድርጉልኝ ጋሼ፣ እኔ በህይወቴ ፖሊስ አልወድም። ከጠቀማቸው ደግሞ እኔ ለእናንተ የነገርኳችሁን ነገር እናንተ ንገሯቸው። እንዴ አንቺ እኮ ነሽ ባይንሽ ያየሽው ድንብላል። እኔ የኔን እጅ የሚጠብቁ ቤተሰቦች አሉኝ። እኔ መታሰር አልፈልግም። ይኸውልሽ አንቺ እኮ አትታሰሪ፣ ምስክር ብቻ እንድትሆኝ ነው የተፈለገው። አይ ጋሼ እኔ ተናገርኩኝ። እማትፈልጉኝ ከሆነ ቤቱን ለቅቄ እሄዳለሁ እንጂ እኔ እንደዚህ አላደርግም። እንዴ ድንብላል ይሄ እኮ በጣም ቀላል ነገር ነው። እኔ እንግዲህ ተናገርኩኝ። በቃ እኔ መነካካት አልፈልግም ከእንደዚህ አይነት ነገር ጋር። ምን አለ እሺ ብትይኝ ድንብላል? እኔ ነግሬዎታለሁ ጋሼ፣ ሴትዮዋ አንቃ ነው የምትደፋኝ። ይኸውልሽ እኔ ያለው ምንም ነገር አትሆኝም፣ ማንም አይነካሽም ጫፍሽን። ጋሼ እጄን ስቆርጠኝ እርሶ የት ነበሩ? እርግብና ያቺ ሴትዮ እየተፈራረቁ ሲያስፈራሩኝ ያኔ እናንተ የት ነበራችሁ? ይኸውልሽ ያኔ ምንም ነገር ሳላውቅ ነው። አሁን ግን እኔ ያለው እመኝሽ። አይ በፍጹም ጋሼ በቃ እኔ ተውኝ አልኩኝ። እምቢ ካላችሁኝ እኔ ቤቱን ለቅቄ ብሄድ ይሻለኛል። በቃ እሺ በቃ ተረጋጊ። ስላስጨነቅኩሽ ደግሞ በጣም ይቅርታሽ። ሰዎቹ ጤና የላቸውም እንዴ? ቆይ በእነሱ ጸብ እኔ እንድሞት ነው የፈለጉት? አዎ አባቴ ድረሱልኝ። እንደው ምን አይነት ነገር ውስጥ ነው የገባው? በዚህ አካሄድ እኮ በቅርቡ ማበዴ። ወይኔ ተምቹ ከጆሮ ቀድሜ ልጨልል ነው ማለት ነው። ለነገሩ ለእርግብ ብጨልል ደስ ይለኛል። ጆሮ እኮ ምንም አልቀመሰም። እኔ ግን እርግብ የሆነች ደስ የምትል ነገር አቅምሳኛለች። ብጨልልም አይቆጨኝም። አሁን እኔ ድንጋይ ራስ አይደለሁ። ግን እኮ እርግብ በጣም ነው ደስ የምትል። ቆይ ግን እርግብ በቃ ይቅርታ አታደርግልኝም ማለት ነው? በጣም ናፈቀች። ሂጄ ባያት ደስ ይለኝ ነበር። እሷ ግን ቦርሳ ሳትይዝ እንዳትመጣ ብላኛለች። እንዴ ቦርሳው ፋያው ቦርሳው እንደተገኘ ነግረውኛል ነበር እንዴ? እንዴት ነው ጧት የረሳሁት? አሁን ሂጄ ማምጣት አለብኝ። ወይዘሮ ሜላት ባዩሽን አስፈራርታታለች። ወይዘሮ ሜላት ባዩሽን ያስፈራራቻት ለአንዴና ለመጨረሻ ጊዜ አንድ እድል ልትሰጣት ነው። ያ ካልሆነ ግን እድሜ ልኳን እስር ቤት እንድትበሰብስ የሚያደርግ መረጃ በእጇ ላይ እንዳለ ትናገራለች። ባዩሽም ይህንን ስትሰማ በጣም ትደነግጣለች። ይሁን እንጂ ሜላትን እንደዚህ መረጃውን ማጥፋት አለብኝ የሚል ውሳኔ መወሰኗ ነበር። ነገር ግን ፈጽሞ ይህንን ነገር እንደማይሳካላት ወይዘሮ ሜላት ካሁን በፊት ቀድሞ አሳስባት እንደነበር፣ እኔ አንድ ነገር ብሆን ይሄ መረጃ ደግሞ ቀጥታ ለፖሊሶች እንደሚደርስ እርግጠኛ ሁኚ በማለት ነበር የነገረቻት። በባዩሽና በሜላት መካከል ትልቅ ፍጥጫ ተፈጥሯል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ባዩሽና ሜላት ከተገናኙ በኋላ በተለይ በእርግብ ጉዳይ ላይ በሰፊው አውርተዋል። እርግብ ማናት የሚለውን እንግዲህ የባዩሽ እንደሚታወቀው ለሜላት ደብቃት የነበረችውን ሚስጥር አሁን ተናግራለች። እርግብ ማለት የወንድሜ ልጅ ናት ብላ እውነቱን ተናግራለች። ሲጀመር ባዩሽ ባትናገርም ይህንን ነገር ሜላት በራሷ ደርሳበት ነበር። አሁን ባዩሽ ከሜላት ጋር ድርድር ጀምራለች። ይሁን እንጂ ይሄ መረጃ ፈጽሞ እኔ ጋ ብቻ አይደለም ያለው። ምን ያህል ሰዎች ከጀርባሽ እንዳሉ አውቃለሁ። እኔን ደግሞ እስካሁን ድረስ አንቺ ላይ አልጨከንኩብሽም። ባዩሽ ከዚህ በላይ አንድ ነገር አደርጋለሁ ብትይ፣ በእኔና ቤተሰቦቼ ላይ ምንም ነገር አደርጋለሁ ብትይ ግን
የማትውቂያትን ሜላት ነው መሆንብሽ በማለት እንግዲህ ወይዘሮ ሜላት በቤተሰቦቿ በልጆቿ ላይ የመጣባትን ማንኛውንም ሰው እንደማትምር ከዚህ በላይ ደግሞ ፈጽሞ መረጃ ወደ ሕግ ከሄደ እሷንም አልፎ መላ ቤተሰቦቿን ችግር ውስጥ የሚጥል መረጃ በሜላት እጅ ላይ እንዳለ እንግዲህ ተናግራለች። ከአሁን በኋላ በዚህ መረጃ ዙሪያ ሀናም ለምናሴ ስትነግረው ነበረ። ከዚህ በላይ ባዩሽን እድሜ ልክ እስር ቤት የሚያስቀምጥ እድሜ ልክ እስር ቤት እንድትበሰብስ የሚያደርግ ትልቅ መረጃ አለ ብላ ነግራው ነበር። ምናሴም በወቅቱ ታዲያ ለምንድነው ለፖሊሶች የማትሰጠው በማለት ስጠይቃት ሀናም የመለሰችው መልስ እኔም የማይን እንደዚህ ብዬ ስነግራት ይሄ ሊሆን አይችልም፣ ባዩሽ ሰው የላትም፣ ምስኪን ናት፣ ህይወት አልሳካላት ብሎ ነው በእኔ ላይ እንደዚህ ልጨክን የቻለችው፣ የመጨረሻ እድል ሰጣታለሁ። ይሄ ጸብ በባዩሽ እና በእኔ መካከል እስከሆነ ድረስ ባዩሽ እና እኔ ብዙ አሳልፈናል፣ እዚህ ደርሰናል። የሚገርመው ነገር ግን ባዩሽ ህይወት በፍጹም እንዳልተሳካላት፣ በዛ ላይ ልጅ የላትም፣ ቤተሰብ የላትም፣ ባሏም ለእሷ ምንም ቦታ አይሰጣትም። ለዚህም ምናልባት አንዳንድ ነገሮች ስሜታዊ ሊያደርጓት ይችላሉ እንጂ ባዩሽ አንቺ እንደምታስቢያት መጥፎ ሰው አይደለችም በማለት ነበር የተናገረችው። ባዩሽ ምን ያህል ጠንካራ እንደዚሁም ደግሞ በሜላት ላይ ምን ያህል ስር የሰደደች ጥላቻ እንዳላት ግን አሁን በቅርብ ጊዜ ያየነው ነገር ነው። በተለይ ደግሞ ድንብላል ለወይዘሮ ሜላት የተናገረችው ሚስጥር በእናቷ በወይዘሮ አስቴር ላይ መድኃኒት እየጨመረችባት ድንብላል ተናግራለች። ማን እንደጨመረባት ወይዘሮ ሜላት ይህንን ስትሰማ በጣም ተናዳለች፣ በጣም ስሜታዊ ሆናለች። ይሁን እንጂ ወይዘሮ ሜላት አሁንም ለባዩሽ እድል ለመስጠት ተዘጋጅታለች። ለዛም ነው ከእስር ቤት አስፈትታት እያንዳንዱን ነገር ብቻቸውን በሆኑበት ወቅት እቤቷ ድረስ አስመጥታት ይህን ነገር ልትነግራት የቻለችው። ከዛም በኋላ ወይዘሮ ሜላት እኔ እንዳንቺ አይደለሁም በማለት ግልጹን ነግራታለች። እኔ የማጠቃሽም ከሆነ ለህግ አሳልፌ የምሰጥሽም ከሆነ እኔ በራሴ አንድም ነገር አንቺ ላይ እርምጃ መውሰድ ከፈለግኩ ግን እሱ ነው የምነግርሽ በማለት እያንዳንዱን ነገር በግልጽ ለባዩሽ ብትነግራትም ባዩሽ ግን እያንዳንዱን መልስ ለሜላት የምትመልስላት ከጥያቄው ወጣ ያለና ዛቻና ማስፈራሪያም የተጨመረበት ነበር። የባዩሽን መልስ ስትሰማ ሜላት ምናልባት መረጃ ለማጥፋት ከአሁን በፊት ምን ያህል ርቀት እንደሄደች እንደተጓዘች ስለምታውቅ እኔ እንደማይሽ ከሆነ አሁንም በፍጹም በስራሽ ነገር አልተጸጸትሽም ስትላት ምን ብዬ ነው የምጸጸተው? እኔ እያንዳንዱን ነገር ላደረኩት ነገር ምንም አልጸጸትም፣ ለማደርገውም ደግሞ አልጸጸትም በማለት እያንዳንዱን ተናግራለች። እኔ እኮ ከልጅነት ጀምሬ የኔ ያልኩትን ህይወት ነው የቀማሽኝ በማለት በግልጽ ነግራት ነበረ። በተለይ ደግሞ ከልጅነት ጀምሮ እስካሁን ትልቅ ዋጋ የከፈልኩበትን ነገር ነው የወሰድሽብኝ የሚለው ለሜላት ጥያቄ ፈጥሮባታል። ምንድነው የወሰድኩት የሚለው ጥያቄ መልስ ይህ ጥያቄ ለአቶ መስፍን ቀጥታ ተነግሮታል። አንተ ስለምወድህ አንተን ወሰደችብኝ የሚል መልስ ትመልስ እንጂ ባዩሽ አሁንም ሌላ ምክንያት አላት። ወይዘሮ ሜላትና ቤተሰቦቿን ለመበቀል እሱ ምንድነው ከእስር ቤት የመጣ የሚጠይቃት ሰው እሱ ትክክለኛ አዛዥ እንደሆነ ነው እዚህ ላይ ያየ ነው። እስር ቤት መጥቶ በሚጠይቃት ጊዜ መስፍን እኮ መጥቶ ጠየቀኝ በማለት ስትነግረው ከዛም ምን አለሽ ብሎ ሲጠይቃት አንተን ስለወሰደችብኝ ነው ብዬ የመለስኩለት በማለት ወይዘሮ ባዩሽ ስትናገር መቼም የኔን ስም አላነሳሽም አይደል በማለት ነበር ሰውየው የጠየቃት። እንግዲህ በዚህ መካከል የሰውየው ስም እንዲሁም ደግሞ የሰውየው ማንነት ሳይታወቅ መስፍንን ቤተሰቦች ላይ እርምጃ እንዲወስድ እያዘዘ የፈለገ ይመስላል። እንዲሁም በባዩሽና በሜላት ስምምነት አሁን እርግብ ካለችበት ተገኝታ ለእያንዳንዱ ስራዋ እንድትቀጣ ሲነጋገሩ ነበር። ነገር ግን አሁንም ወይዘሮ ባዩሽ እርግብን ተሳክቶላት ብታገኛት ለሌላ ነገር መጠቀሚያ እንደምትፈልጋት እንዲሁም ደግሞ የወሰደችውን ወርቅ ማስመለስ እንዳለባት ወይም አብረው ሽጠው መካፈል እንዳለባቸው ስታስብ ነበር። ነገር ግን ሰላምና ሀና ይህንን ወርቅ መልሰው ወደ እናታቸው ይዘው መጥተዋል። በተለይ ደግሞ ተምቹ የእርግብ ፍቅረኛ መሆኑን ሁለታቸውን ባወቁ ጊዜ ፈጽሞ ተምቹ ላይ ሌላ ሰው ነው የሆኑበት። ምክንያቱም ተምቹ በተደጋጋሚ ስለ ፍቅረኛው ለሀና ይነግራታል። ሀና እንደምታውቀው በተምቹ ነው። ሰላም ደግሞ የምታውቀው ዘሪሁን ነው።
ሰላም በግልጽ ዘሪሁንን አይተዋለች። ከአሁን በፊት የባዩሽ የስራ ባልደረባ እርግብን መቷት በነበረ ጊዜ እንደወደቀች ተምቹን አቅፎ ወደ ቤት ያመጣት እነ ሜላት ቤት ማለት ነው። እርግብን በወቅቱ ሰላምንም ቤት ስለነበረች በደንብ አይተዋለች። ምን ሆና ነው ብላ ስትጠይቀው አናቅም፣ የሆነ ሰው መቷት ወርቃ ነው ያገኘናት፣ ለዛ ነው ወደዚህ ይዘናት የመጣ ነው በማለት ታዲያ አንተስ ማነህ ምንድነህ ብላ ሰላም በወቅቱ ጠይቀው ነበረ። እኔ ዘሪሁን እባላለሁ የእርግብ ፍቅረኛ ነኝ ብሎ መልሶላት ነበር። ይህንን ዘሪሁን እባላለሁ ብሎ በተናገረ ጊዜ ሜላት አሁን ወቅቱ አይደለም የእርግብ ፍቅረኛ ነው ባክሽ በማለት ነበር አመናጭቃ የመለሰችላት። ወይዘሮ ሜላት በወቅቱ እርግብን ስላመማት ብዙም ለጉዳዩ ቦታ አልሰጠችውም ነበር። ሀና የጆንን ፍቅር ለመቀበል ፍቃደኛ አይደለችም። እንደሚታወቀው ጆን ፍቅር አልያዘኝም የሚል መልስ ለሰላም ሰጣታለች። ከጆን ፍቅር አልያዘኝም ማለት ደግሞ ከእዝራ ይዞኛል ማለት ነው ብላ ሰላም መልሳላት ነበር። ሀናም በወቅቱ የሰላም አመለካከት ልክ እንዳልሆነ መልሳላታለች። እንግዲህ ሰላምና ሀና ወርቁን ለእናታቸው ከመመለስም በላይ በተምቹ ላይ ትልቅ ዘመቻ ከፍተዋል። እርግብን የት ነው የምታውቃት? የት ነው ያለችው? አሁንስ ቦርሳውን እንዴት ሊያገኝ ቻለ? እንዴት ለሷ አምና ሰጠችው? አሁንስ ብንሰጠው እንዴት ነው ለሷ የሚሰጣት? ይህን ማለት ደግሞ እርግብ ያለችበትን ቦታ በደንብ ያውቃል የሚል አመለካከት ይዘዋል። በዚህ ጉዳይ ላይ ደግሞ ከእናታቸው ከወይዘሮ ሜላት ጋር ለመነጋገር እንዲሁም ደግሞ ባዩሽን ከእርግብ ጋር እንዲሁም እየሰራች እንደሆነ እንደሚያጣሩ ደግሞ በተምቹ በኩል በሚል ግምት ሁለታቸውም አስበው ነበረ። እርግጥ ይሄ ሀሳብ የሰላም ነው። ይሁን እንጂ አሁን ላይ ሀና ሰላምን መቃወም አልፈለገችም። እንደሚታወቀው በተደጋጋሚ ይህ ቦርሳ እንዳይከፈትና የሰው ንብረት እስከሆነ ድረስ ሰውየው እጅ መግባት እንዳለበት፣ ምንም አይነት ሰው ቦርሳውን ከፍቶ ውስጡ ያለውን ነገር ማየት የለብንም በማለት በተደጋጋሚ የቦርሳውን አቶ ኖላዊም ሀናም ሲሞክሩ ቆይተዋል። በስተመጨረሻም ግን ይሄ ሙከራቸው ይበልጥ ራሳቸውን እየሸወዱ እንደሆነ ነበር። ተምቹም ተነቅቶበታል። እርግብን አላወቃትም፣ የት እንዳለች አላውቅም እንዳይል በቅርብ ጊዜ ነው ቦርሳውን ይዞት የመጣው። አሁን ተምቹ ላይ ትልቅ የሆነ ክትትል እርግብን እስከምናገኝ ድረስ ተምቹን መከታተል እንቀጥል በማለት ተስማምተው ነበር። እስኪ ተምቹን በቀጣይ ስለ እርግብ ምን ብሎ ይመልሳል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ባይ